አንድ ሰባኪ ሚሽነሪ ነው የመጽሐፍ ቅዱስ ሚሽነሪ ወደ አንድ ንጉስ ዘንድ ቀረበ እና ንጉሱ አየ ጊዜ የለኝም አለው። መጽሐፍ ቅዱስ ትልቅ ነው አይደል? አንድ መስመር ብቻ መጽሐፍ ቅዱስን የሚገልጽ አንድ መስመር ጠቅልለህ ንገረኝ አለው። እንዴት ነው መጽሐፍ ቅዱስ የሚጠቀለለው አይደል? መንፈሳዊ መንገዱ ካልተመራህ በስተቀር የሚያግዝ መንፈስ ከኋላ ከሌለ በስተቀር መጽሐፍ ቅዱስ እንዴት ነው በአንድ መስመር ሊገለጽ የሚችለው? ሰውየው ግን ገለጸው። ምን ይላል? አንተ ላይ እንዲደረግ የማትፈልገውን በሌሎች ላይ አታድርግ ነው የሚለው መጽሐፍ ቅዱስ አለ። ለካ እንደሱ ነው የሚቀጡ በሙሉ በራሳቸው ላይ ሲደረግ አይደል? የማይወዱትን ነገር ለሌላ ላይ ሲያደርጉ የታዩ ናቸው በእግዚአብሔር። አንዱ ያ በለዓም ይሁን ምናምን የሚባለው ሰውዬ እንደሱ አለ። ሞት እንደዚህ ያስፈራልና አለ። ትሞታለህ ሲለው ነው ነብዩ ነብዩ ኤልያስ ለካ ሲገል የነበረ ነው። ብዙ ሰዎች ገሏል በስልጣኑ ላይ እንዳለ እና ይሄን አርጋልና ትሞታለህ ሲለው በእውኑ ሞት እንዲያስፈራልና አለ። አየህ በሱ ላይ እንዲደረግ የማይፈልገው ነው ሲያደርግ የነበረው። መጽሐፍ ቅዱስ ልክ እንደሱ ተጠቀለለ ማለት ነው። አሁንም አንባቢን ደራሲን መጽሐፍን ጠቅልል ስትል ያ መንፈሳዊ ተራዳኢነት ግድ ይላል። ከዚህ ሁሉ መጽሐፍ ከዚህ ሁሉ ደራሲ አንዱን ስታነሳ አንዱ ታስከፈዋል። ምን አለ የኔስ መጽሐፍ ይላሉና ይችን ቴክኒክ የሚያውቁ ሰዎች ከ1960 ወዲያ ይሸሻሉ። ፉክክር የሌለበት አዲስ ዓለማየሁ ይላል። በዓሉ ግርማ ፍቅር እስከ መቃብር ካለ ከአድማስ ባሻገር ካለ ማን ይከራከራል? በፍጹም ጸብ ለማስቀረት ሲሉ ወደዛ ይላል። እና አንዳንዴ እንደውም አማርኛ በአማርኛ ዲክሽነሪ ሁሉ ይጠቁማል። ኪዳነ ወልድ ክፍሌ ይሏል። እሱ ምን ጥሩ መጽሐፍ እዛ ራስ ጋር አማርኛ ሲጠፋ መፈለግ ነው። አንዳንዴ ደግሞ እስቲ በአማርኛ ትርጉም ልደሰት ካልክ ገለጥ አድርገህ ገጽ ሳታይ የምታነበው መጽሐፍ ነው እና አስቸጋሪ ናት። እቺ አንድ አምጣ የዛይ ንጉሱ በስልጣን የመመካት ጥያቄ ናት። እቺ የሚያስጨንቅና የመንፈስ ተራዳኢነት ከሌለ በስተቀር አስቸጋሪ ነው።